ፊልሙ የሚጀምረው በአንድ የሕክምና ዩኒቨርሲቲ ውስጥ ሲሆን አንድ ፕሮፌሰር ለተማሪዎች ትምህርት ሲሰጥ ይታያል። በዚህ መሃል ሱኒታ የተባለች ተማሪ በቅርብ ጊዜ ትዝታን የመርሳት ችግር ስላለበት ሰው የሚገልጽ ሪፖርት ታነባለች። ስለ ጉዳዩም በጥልቀት ለማወቅ ብትሞክርም ፕሮፌሰሩ ግን ጉዳዩ በፖሊስ እጅ ነው በማለት ይከለክላታል። ሱኒታ ግን በሐሳቧ በመጽናት ስትጠይቀው የታካሚው ስም ሳንጃይ እንደሆነና ቀደም ሲል ስኬታማ የንግድ ሥራ አስፈጻሚ እንደነበረም ይገልጽላታል። እንደ ፕሮፌሰሩ ገለጻ የሳንጃይ የማስታወስ ችሎታ ለ15 ደቂቃ ብቻ የሚቆይ ሲሆን በዚህም ምክንያት በዙሪያው ያሉትን ነገሮች ለማስታወስ ፎቶግራፎችን፣ ማስታወሻዎችንና በሰውነቱ ላይ ንቅሳቶችን ለመጠቀም ይገደዳል። በመቀጠል ፊልሙ ወደ ሳንጃይ ይወስደናል። ሳንጃይ አንድ ሰውን በአሰቃቂ ሁኔታ ሲደበድብ ይታያል። ከገደለውም በኋላ ሰውየውን ፎቶ አንስቶ በማስታወሻ ደብተሩ ላይ ምልክት ያደርጋል። ከዚያም ስልኩን ሲመለከት ጋጂኒ የሚል ስም ያገኛል። ይህ ስለ ቀድሞ ሕይወቱ አንዳንድ ብዥታዎችን በትዝታ ይጭርበታል። ሳንጃይ ይህንን ሰው በጽኑ እየፈለገ እንደሆነም ግልጽ ነው። ሰላም፣ እንዴት አላችሁ? ይህ የፊልም ያለህ የዩቲዩብ ቻናል ነው። ለዛሬ ልብ አንጠልጣይ የሆነን አንድ የህንድ ፊልም በአጭሩ ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዶም ማጋራት ካሰቡ ላይክ እና ሼር ማድረግ ይቻላል። ወደ ፊልሙ እንሂድ። እሱ ከአካባቢው እንደወጣ በኢንስፔክተር አርጁን የሚመራው የፖሊስ ቡድንና የወሮበሎች ቡድን ሳንጃይን ፍለጋ ወደ ስፍራው ይመጣል። በኋላም ሳንጃይ በቤት ውስጥ ሲነቃ እናየዋለን። ቤቱ ጋጂኒን ለማዳን በሚረዱ ማስታወሻዎች ተሞልቷል። መታጠቢያ ቤት ውስጥ መስታወቱ ላይ የተለጠፈው ማስታወሻ ሸሚዙን እንዲያወልቅ ያሳስባል። ሸሚዙን ሲያወልቅ ሰውነቱ ሙሉ ለሙሉ በማስታወሻዎች ንቅሳት የተሞላ መሆኑ ይታያል። በደረቱ ላይ ያለው ትልቅ ንቅሳት ካልፓና ተገደለች የሚል ሲሆን ሁለተኛው ደግሞ በቀን አንድ አፕል መብላት ከሐኪም ያርቃል የሚል ነው። ኢንስፔክተር አርጁን በድብቅ ወደ ሳንጃይ ቤት ገብቶ ሳንጃይን በዱላ በመምታት ካደነዘዘው በኋላ ያስረዋል። በቤት ውስጥ ፍተሻ ሲያደርግም ሁለት የዳይሪ ማስታወሻዎችን ያገኛል። አርጁን የመጀመሪያውን ዲያሪ ማንበብ ይጀምራል። ታሪኩ ወደ ኋላ ይመልሰናል። ሳንጃይ አንድ ታዋቂ የሞባይል ስልክ ኩባንያ ባለቤትና በሁሉም ዘንድ የሚከበር ሚሊዮነር ነበር። በዚህ መሃል ካልፓና የተባለች በችግር ውስጥ ያለች ሞዴልን ይተዋወቃል። ካልፓና ተንኮለኛና ተጫዋች ባህሪ ያላት ሴት ናት። ሳንጃይ ለድርጅቱ የማስታወቂያ ሰሌዳ የሚሆን ቦታ ሲፈልግ ካልፓና የምትኖርበት ቤት ምቹ ሆኖ ያገኘዋል። ረዳቶቹ ካልፓናን ለማነጋገር ሲሄዱ የማስታወቂያ ዳይሬክተሩ ሳንጃይ የካልፓና ፍቅረኛ ነው የሚል የተሳሳተ ወሬ ይሰማል። ይህ ወሬ በፍጥነት ይሰራጭና ሁሉም ሰው ለካልፓና የተለየ ክብር መስጠት ይጀምራል። ካልፓና ግራ ቢገባትም ሁኔታውን ለጥቅሟ ትጠቀምበታለች። አልፎ ተርፎም ለአንድ ጋዜጠኛ የፈጠራ የፍቅር ታሪክ ትነግሯለች። ይህ ወሬ ሳንጃይ ጋር ደርሶ ይበሳጫል። ካልፓናን ሊያጠፋትም ይሄዳል። ካልፓና አካል ጉዳተኛ ሕፃኖችን መንገድ ላይ ስታሻግር ያያታል። በደግነቷ ተደንቆ ማንነቱን ሳይነግራት ሳንጃይ ነኝ የሚለውን ወሬ ስታወራለት ዝም ብሎ ይሰማታል። እንደውም እሱ ራሱ በሞዴልነት የመጣ ተራ ሰው መስሎ በመቅረብ ከእርሷ ጋር መቀራረብ ይጀምራል። ሳንጃይ ከእሷ ጋር ጊዜ ማሳለፍ ይጀምራል። ካልፓና ምንም እንኳን ተንኮለኛ ብትመስልም ለሰዎች ያላት ርኅራኄና ቅንነት ሳንጃይንን በፍቅር እንዲወድቅ ያደርገዋል። በአንድ ወቅት የአዲስ ዓመት ድግስ ላይ ፍቅረኛሽን ይዘሽ ነይ ስትባል ሳንጃይን እውነተኛ ማንነቱን ሳታውቅ ሳንጃይን መስለቅ ቅረብና አግዘኝ ብላ ትጠይቀዋለች። እሱም እየሳቀ ይስማማል። በድግሱ ላይ ሳንጃይ በራሱ ውድ መኪና ሲመጣ ትገረማለች። ለችግረኞች እርዳታ የሚጠይቁ ሰዎችም ሲመጡ ሳንጃይ የ500,000 ሩፒ በቼክ ሲሰጣቸው ካልፓና በድንጋጤ ትመለከተዋለች። በመጨረሻም ሳንጃይ ፍቅሩን ይገልጽላታል። እሷም ትንሽ ጊዜ እንዲሰጣት ትጠይቀዋለች። ሳንጃይ እውነተኛ ማንነቱን ሳይነግራት እንደ ተራ ሰው ሆኖ ልቧን ለማሸነፍ ይወስናል። ወደ አሁኑ ጊዜ ሲመለስ አርጁን የመጀመሪያ ዲያሪውን አንብቦ ሲጨርስ ሳንጃይ ነቅቶ ጥቃት ይሰነዝርበታል። በዚህ መሃል የሳንጃይ የቀድሞ ረዳትና ዶክተሩ መጥተው ይይዙታል። በማግስቱ ሳንጃይ ጠላቱን ለመግደል ወደ አንድ የኮሌጅ ፌስቲቫል ይሄዳል። እዚያም ጋጂኒ በክብር እንግድነት ተገኝቷል። ሳንጃይ ጋጂኒን ፎቶ ካነሳው በኋላ
ወደ ምድር ቤት እንዲመጣ በስልክ ይደውልለታል። ነገር ግን ጋጂኒ በስራ ስለተጠመደ ሌላ ሰው ይልክለታል። ሳንጃይ የተላከው ሰው ጋጂኒ መስሎት ክፉኛ ይደበድበዋል። በኋላ ግን ፎቶውን ሲያይ የተሳሳተ ሰው እየመታ እንደሆነ ይረዳል። ጋጂኒም በታጣቂዎች ታጅቦ መጥቶ ሳንጃይ ላይ ተኩስ ይለቅበታል። ሳንጃይ ግን እንደምንም ብሎ ያመልጣል። ፊልሙ ሲቀጥልም ሱኒታ ወደ ሳንጃይ ቤት ገብታ ማስታወሻዎችን ታገኛለች። አርጁን የተቆለፈበት የነበረውን ቁምሳጥንም ስትከፍት አርጁን ይወድቃል። በዚህ ሰዓት ሳንጃይን ወደ ቤት ይመጣል። ሳንጃይ እነማን እንደሆኑ አያስታውስም። አርጁን ለማምለጥ ሲሞክር በሚያሳዝን ሁኔታ በአውቶቡስ ተገጭቶ ወዲያውኑ ይሞታል። ሳንጃይ በሙምባይ ጎዳናዎች ላይ ሱኒታን ቢያሳድዳትም ትዝታው ሲጠፋ ግን ሱኒታ ጓደኛው እንደሆነች በመንገር ትቀርበዋለች። በሌላ በኩል ጋጂኒ ጠላቶቹን ሙሉ በሙሉ ቢገድልም አሁንም አንድ የቀረ ሰው እንዳለ ይሰማዋል። ሱኒታ ሳንጃይ እሱን ለመግደል እያደባ መሆኑን ለጋጂኒ በመንገር የሳንጃይን ፎቶ ትሰጠዋለች። በማግስቱ ሳንጃይ ሱኒታ ያለችበት ክፍልን ፈልጎ በማግኘት ሊያጠቃት ይሞክራል። እሷ ግን አምልጣ ፖሊስ ትጠራበታለች። ሳንጃይ በፖሊስ ቁጥጥር ስር ይውላል። በዚህ መሃል ሱኒታ ከሳንጃይ ቤት የሰረቀችውን ሁለተኛ ዲያሪ ማንበብ ትጀምራለች። ታሪኩ ወደ ኋላ ይመልሰናል። ሳንጃይ እና ካልፓና ፍቅረኛሞች ሆኖ ሳለ ሳንጃይ እውነተኛ ማንነቱን ሊነግራት ሲል ካልፓና ስለ ቤተሰቧ ችግር ትነግረዋለች። በገንዘብ ችግር ምክንያት አባቷ እንደተጎዳና እሷም ራሷን ሳታቆም ማግባት እንደማትፈልግ ትገልጽለታለች። ካልፓና በራሷ ጥረት አሮጌ መኪና ትገዛለች። ሳንጃይ የእናቱን ሕክምና ለመከታተል በሚል ሰበብ ለ10 ቀናት ወደ መንደሩ እንደሚሄድ ይዋሻታል። ካልፓና ግን ለመድኃኒት መግዣ እንዲሆነው ብላ መኪናዋን ሽጣ ገንዘቡን ትሰጧለች። ሳንጃይ በውሸቱ ቢጸጸትም ለሥራ ጉዳይ ወደ ውጭ መሄዱን ይቀጥላል። ወደ አሁን ጊዜ ስንመለስ ጋጂኒ ወደ ፖሊስ ጣቢያ ተጠርቶ ሄዶ ሳንጃይን ይመለከተዋል። የሳንጃይ ረዳቶች መጥተው ንጹህ መሆኑን ሲያስረዱትም ሳንጃይ ይለቀቃል። ነገር ግን ጋጂኒ ወደ ሳንጃይ ቤት በመሄድ ትዝታ የሚቀሰቅሱበትን ንቅሳቶችንና ማስታወሻዎችን በሙሉ ያጠፋበታል። በሌላ በኩል ሱኒታ ባደረገችው ምርመራ ካልፓና እንዴት እንደተገደለች ትደርስበታለች። ካልፓና በአንድ ወቅት በባቡር ውስጥ ሳለች አንድ ሕፃን ልጅ ከገዳዮቿ ስታመልጥ ታያታለች። በዚህም ሕፃኗን ረድታት በፖሊሶች ታስይዛቸዋለች። ይህ ድርጊቷ በጋጂኒና በካልፓና መካከል ግጭትን ፈጠረ። ካልፓና ቤቷ እያለች ከፖሊስ ኮንስታብል ስልክ ይደወልላታል። ሊገድሏት ገዳዮች መላኳንም ትነግራታለች። ካልፓና ለደህንነቷ በመስጋት አፓርታማ ጥግ ትደበቃለች። ገዳዮቹም በሩን ሰብረው በመግባት ቤት ውስጥ ሁሉንም ይፈትሻሉ። በዚህ መሃል ሳንጃይ ከስራ ጉዞ ተመልሶ ካልፓናን ለማግኘት በቀጥታ ወደ አፓርታማዋ ይሄዳል። ደውሉን ይደውላል፣ ደጋግሞም ያንኳኳል። ግን ምንም ምላሽ አላገኘም። እቤት የለችም ብሎ በማሰብ ለመሄድ ይወስናል። ወደ መኪናውም ሲገባ ካልፓና ብዙ ጊዜ እንደደወለችለትም ያያል። መልሶ ይደውልላታል። በሚያሳዝን ሁኔታ ስልኳ በከፍተኛ ሁኔታ ሲጮህ የጋጂኒ ግብረ አበሮች ወደ አፓርትመንቱ ይመለሳሉ። ካልፓና በፍጥነት ስልኩን አንስታ በአስፈሪ ሁኔታ እንዳለች ትነግረዋለች። ይህም ሳንጃይ በፍጥነት ተመልሶ ወደ አፓርትመንቱም ሲገባ ካልፓና በድካም ሁኔታ ውስጥ ሆና ያገኛታል። ወደ እርሷም እየተጣደፈ በመሄድ ያቅፋታል። በዚህ መሃል ጋጂኒ የሚል ስም በጆሮ ትነግረዋለች። ሳንጃይ ካልፓና በጀርባዋ እንደተወጋች የተረዳው በዚህ ቅጽበት ነበር። ነገር ግን እሱ እርምጃ ከመውሰዱ በፊት ጋጂኒ ወደ ክፍሉ ገብቶ የሳንጃይን ጭንቅላት በብረት ዘንግ በአሰቃቂ ሁኔታ ይመተዋል። በመቀጠልም ካልፓናን በተመሳሳይ ምት መቷት ይገላታል። የሳንጃይ ጭንቅላት ላይም ለሁለተኛ ጊዜ ደጋግሞ ይመተዋል። በራስ ቅሉ ላይ ያረፉት እነዛ ሁለት ምቶች ለትዝታው ማጣት ችግሩ ምክንያት ናቸው። ሱኒታ እውነታውን ካወቀች በኋላ ሳንጃይን ሆስፒታል ሄዳ ታጽናናዋለች። ሳንጃይ ትዝታው ተመልሶለት ጋጂኒን ፍለጋ ወደ መደበቂያው ይሄዳል። እዚያም ከጋጂኒ አጃቢዎች ጋር ብርቱ ውጊያ ያደርጋል። ሳንጃይ ብቻውን ቢሆንም የካልፓና ትዝታና የበቀል ስሜቱ ብርታት ይሆኑታል። በውጊያው መሃል የሳንጃይ ትዝታ ድንገት ይጠፋል። ጋጂኒ ይህንን አጋጣሚ ተጠቅሞ ሳንጃይን ይወገዋል። ጋጂኒ ሱኒታን ሊገድላት ሲል ሳንጃይ የተወጋበትን ብረት ነቅሎ ወደ ጋጂኒ ይወረውረዋል። በመጨረሻም ሳንጃይ ተነስቶ ጋጂኒን በብረት ዱላ ደጋግሞ ይመታውና ይገድለዋል።
ፊልሙ በመጨረሻም ከ6 ወራት በኋላ ብሎ ይወስደናል። ሳንጃይ በካልፓና ስም የህፃናት ማሳደጊያ ሲያስተዳድር ይታያል። ሱኒታም የሳንጃይና የካልፓና እግር ያለበትን የሲሚንቶ አሻራ በስጦታ መልክ ትሰጧለች። ሳንጃይ ከፍቅረኛው ጋር ያሳለፈውን ጣፋጭ ትዝታዎች እያሰበ ፊልሙ እዚህ ላይ ያበቃል። እንግዲህ ቤተሰቦች ጋጂኒ የተሰኘውን ልብ አንጠልጣይ የህንድ ፊልም በአጭሩ እንዲህ አስቃኘናችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ለወዳጅ ዘመዶ ለማጋራት ካሰቡም ላይክ እና ሼር ማድረግ ይቻላል። በሚቀጥለው በአዲስ ፊልም እስክንገናኝ ሰላም።